በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የሥርዓተ ያደራ የቃል ኪዳን ልጆች እስከ ምድር ድረስ ስላፈቀረንና በወደደን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከ ተቀደሰችው ሰዓት በሰላም ደረሳችሁ? አሜን። እግዚአብሔር ይመስገን እንድናመሰግን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ ይሁን። እሺ፣ እንዲህ ካልን ዛሬ የምንነጋገረው ርዕስ በነገረ ቅዱሳን ላይ ይሆናል። እንግዲህ ለመነጋገርም የሚሆነንን ትንሽ እንደ ርዕስ እንዲያግዘን ለመነጋገር እንዲያመቸን አንድ ጥያቄ ጠይቀን እንነሳለን ማለት ነው። እሱ ምንድን ነው? ነገረ ቅዱሳን ሐዋርያዊ አስተምሮ ነው ወይ የሚል የነገረ ቅዱሳን ትምህርት ሐዋርያዊ ትምህርት ነው ወይ? ምን አልኳችሁ ተወዳጆች? የነገረ ቅዱሳን ትምህርት ሐዋርያዊ ትምህርት ነው ወይ ከሚለው በሚል ሀሳብ አንስተን እንነጋገራለን ማለት ነው። እንግዲህ ሐዋርያዊ ወይም መጽሐፍ ቅዱሳዊ የምንለው ይህ ሃይማኖት በሐዋርያት ሰዓት የተጀመረ አይደለም። በይዘው ይህ ትምህርት ሐዋርያዊ ነው ስንል በቃ ሐዋርያት ያመጡት በሐዋርያት ጊዜ የተፈጠረ ትምህርት አይደለም። ምክንያቱም ሃይማኖት በሐዋርያት ዘመን የተፈጠረ አይደለም። እግዚአብሔር አምላክ መላእክትንና የሰው ልጅ ከፈጠረበት ሰዓት ጀምሮ ለእኛ በሚገባንና በምንረዳው ልክ ራሱን የገለጠበት መገለጥ ስለሆነ ሃይማኖት የሚባለው ያ መገለጡ ደግሞ አስተምሮ ወይም ትምህርት ይባላል። ስለዚህ ሃይማኖት የምንለው እሱንን ነው። ክርስቶስ ለእኛ ለሰው ልጆች በሚገባን መልኩ በምንረዳው መንገድ ስለ ራሱ ያስተማረውን የገለጠውን ያንን ነው ሃይማኖት ወይም ደግሞ ትምህርት የምንለው ማለት ነው። ያንን ትምህርት አስተምሮ ሃይማኖት እንለዋለን። ስለዚህ ሃይማኖት በሐዋርያት ዘመን የተፈጠረ አይደለም። ነገር ግን አንዳንድ ሰዎች በብሉይ ኪዳን ነው እንጂ በአዲስ ኪዳን እሱ የለም፣ ኢየሱስ በቂ ነው የሚል ሀሳብ ያነሳሉ። እና ለዛ ነው የሐዋርያዊ ትምህርት ነው ወይ? ብሉይ ኪዳን አለፈ፣ አዲስ ኪዳን ላይስ ይህ ትምህርት እንዴት ነው የሚለውን ነገር ነው የምናይ ማለት ነው። በጣም የሚገርመው ቅዱሳን ሐዋርያት እንደምናውቃቸው መንፈስ ቅዱስን ከተቀበሉ ጀምሮ በባለ 50 ማለት ነው ፍርሃት ተወግዶላቸው አላዋቂነት ጠፍቶ ጥርጣሬ አለማመን ተወግዶ ፍጹም አማንያን ሆነው ለክርስቶስ ወንጌል የሚኖሩት ህይወት ምንም ነገር ሊያስፈራቸው ወደኋላ ሊስባቸው በማይችል መንገድ እሱ ብቻ አይደለም፣ ጥላቸው እንኳን ሽባዎችን ደዌያትን የሚፈውሱ በጥላቸው የለበሱት የልብሳቸው እራፊ ሞት የሚያስነሳ ደዌያንን የሚፈውስ ሽባውን የሚተረትሩ ናቸው። እንደምናውቃቸው ሐዋርያት በልሳን የሚናገሩ ታምር የሚያደርጉ አላዋቂነትን በትምህርት የስጋ በሽታን ደግሞ በታምራት እየፈወሱ ወደ እግዚአብሔር የሚያቀርቡ ጸጋን እግዚአብሔር አምላክ አትረፍርፎ የሰጣቸው ቅዱሳን ሐዋርያት እንኳን የቅዱሳን ተራዳኢነት አስፈልጓቸዋል። በአገልግሎታቸው ሁሉ ቅዱሳን መላእክት ይረዷቸው ነበር። መላእክት እነማንን? ሐዋርያት ይረዷቸው ነበር። ይህ ዝም ብለን የምንናገረው ተረት አይደለም። ወይም ደግሞ በድርሳነ ሚካኤል ወይ በድርሳነ ገብርኤል የተጻፈ
ወይ በድርሳነ ጊዮርጊስ የተጻፈ ነገር አይደለም። መጽሐፍ ቅዱስ ላይ ያለ የታመነ አስራው ከሚባሉት መጽሐፍት ውስጥ ከመጽሐፍ ቅዱስ ላይ ያለ። ለምሳሌ እነ ቅዱስ ጴጥሮስ በሰንሰለት ታስረው ከግንድ ጋር በሰንሰለት ታስረው ተጣብቀው በታሰሩ ጊዜ በእስር ቤት በጨለማ ከታሰረበት ግንድ ጋር ከታሰረበት ሰንሰለት ፈቶ ወደ ቤቱ የወሰደው ቅዱስ እግዚአብሔር መልአክ ነው። ቅዱስ ጳውሎስና ሲላስ በእስር ቤት ታስረው ታጉረው በጨለማ ቤት ታስረው እያለ በሌሊት ላይ መጥቶ በሩን የከፈተላቸው የእስር ቤቱ ጠባቂ ዘበኛ ራሱን ለማጥፋት እስኪሞክር ድረስ በሚያስደንቅ ጥበብና በሚያስገርም ተአምር የረዳቸው መልአክ ነው፣ እግዚአብሔር መልአክ ነው። ጥያቄ የለም። እሱ ብቻ አይደለም። ይሄ አይደለም የሚገርመው። እነ ብርሃነ ዓለም ቅዱስ ጳውሎስ እነሱ የሚያስተምሯቸውን ገና ሃይማኖት እንኳን በስርዓት ያልገባቸውን ሰዎች ክርስቲያን የሆኑት የተጠመቁትን ማለት ነው። እነሱን እንኳን ስለኛ ጸልዩ ልንሏቸው ነበር። እነሱ በጥላ የሚፈውሱ ሆነው እያለ ለእነሱ እንዲጸልዩ ምዕመናኖቻቸውን ተማሪዎቻቸውን ስለኛ ጸልዩ ይሏቸው ነበር። እንደዚህ ይሏቸው ነበር። ስለዚህ ክርስትና እንዲህ አይነት ህይወት ያለው ነው ማለት ነው። ታዲያስ እኛ ደካሞች እንኳን ለሐዋርያት የምንጸልይ ከነበሩ በአካለ ስጋ ያሉ ደካማ የነበሩ ገና በእምነት ያላደጉ ያልጎለመሱ የነበሩት እንኳን ለሐዋርያት ይጸልዩ እንደነበረ ራሳቸው ቅዱሳን ሐዋርያት ያስተማሩት ነው። ቅዱሳን ሐዋርያት ያስተማሩት ትምህርት ነው። ስለዚህ ይሄ ለአንዱ ድክመት ለአንዱ እየተጋገዝን እንገባ ወደ መንግስቱ እንወርስ ዘንድ ወደ መንግስታችን እግዚአብሔር ወዳዘጋጀልን ቦታ እንፈልስ ዘንድ ተጋግዘን ነው የምንፈልሰው። ስለዚህ እግዚአብሔር ህይወታችን በዚህ በማህበራዊነት ነው የመሰረተው፣ በግላዊነት አይደለም። በግላዊነት አልመሰረተው። እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን በቀጥታ እሱ እንዲያድናቸው ወደ እሱ ሂደው ጌታ ሆይ አድነን ፈውሰን ብለው ሲሄዱ ወደ ካህናት ይልክ ነበር። አታስታውሱም እንዴ? እነዚያ 10ቱ ዕውራኖች እኮ ሄደው አድነን ካሉት በኋላ ካዳናቸው በኋላ ሄዳችሁ ለካህናት ራሳችሁን አስመርምሩ እኮ ነው። ራሳችሁን ለካህናት አስመርምሩ ብሎ ላካቸው። ከዚያ በኋላ ግን ተመርምረው የመጡት አንድ ብቻ፣ 9 ቀሩ ማለት ነው። አይታችኋል። ስለዚህ እግዚአብሔር አምላክ በምድር ላይ ያለን እንኳን ሌላ አጋዥ ነበር። እኔ አሁን እዚህ ላይ ስላለው አሁን ላይ እያለሁ ሌላ ያስፈልጋችሁ እንኳን አላለም። እሱ በዚህ ምድር እያለ እንኳን የመደጋገፍን ህይወት ፈጽሞ አላቋረጠውም እግዚአብሔር ኢየሱስ ክርስቶስ። ክብር ምስጋና ይግባው በእውነት። ስለዚህ ነገረ ቅዱሳን እንዲህ ከሆነ ብርሃነ ዓለም ቅዱስ ጳውሎስ ሲያስተምር ቤተ ክርስቲያን ምን አይነት እንደሆነች በዕብራውያን መልእክቱ ምዕራፍ 12 ቁጥር 21 እስከ 22 ስናነብ ይናገራል። እናንተስ ይላል በደስታ ወደ ተሰባሰቡት ወደ አእላፍት መላእክት የበኩራት ማህበር ሆነው ስማቸው በሰማይ ወደ ተጻፉት ወደ በኩራት ማህበር ወደ ጻድቃንም መንፈሶች የዚህም ራስና ዳኛ ወደሆነ ወደ ኢየሱስ ክርስቶስ ደርሳችኋል ይላል። ወደዚህ ደርሳችኋል ይላል። ስለዚህ እቺ ምንድናት? አሁን ቤተ ክርስቲያን ማለት ነው። ቤተ ክርስቲያን ብዙዎች ስንሆን ከአንድ እንጀራ በልተን እንዲሆን ክርስቶስ ግንድ አድርገን እኛ ቅርንጫፎች የሆንን ሁላችን አንድ ነን ማለት ነው። አንድ ብልት አንዱ የክርስቶስ ብልቶች የሆንን እኛ እርስ በርሳችን እንደጋገፍ ዘንድ የተደጋገፈ ህይወት ማህበራዊነት ክርስቶስ
ክርስቶስ ያስተምረናል። እኛ በእኛ እንኳን የምንደጋገፍ ከሆነ ተጋድሏቸውን የጨረሱ በኃይለ መንፈስ ቅዱስ ያሉ ቅዱሳን እኛን ይረዱን ዘንድ ተገቢ ናቸው፣ ይቻላቸዋልም፣ ይችላሉ። የሚያስችላቸው ግን እግዚአብሔር አምላክ ነው። በባህሪያቸው ቻይ ስለሆኑ አይደለም፣ በጸጋ ከአምላካቸው በባህሪ ሁሉን ቻይ ከሆነ አምላካቸው ያገኙት ነው። ስለዚህ የጸጋ ቻይነት ይባላል የክርስቶስ የባህሪ። ስለዚህ በዚህ ይረዱናል ማለት ነው። አንድ ምሳሌ ልንገራችሁ ነገር ግልጽ እንዲሆንላችሁ። አንድ ብርሃን ዛፍ ያለው ሰው ብርሃን ዛፉን ከቆረጠው በኋላ ከተቆረጠው ላይ 4-5 ሆኖ ከአንዷ ግንድ አንዷ ስር ከተቆረጠችው ላይ ይበቅላል። ቡቃያ ገና ለምቡጥ ብርሃን ዛፍ ይበቅላል። ያንን ፈረስ፣ በቅሎ፣ በሬ እንዳያንጠረማምሰው፣ እንዳይሰባብረው፣ እንዳይገነጣጥለው በታላቁ በተቆረጠው ብርሃን ዛፍ ያጥረዋል። ገበሬው ያጥረዋል። ከዚያ በኋላ ከበሬው፣ ከፈረሱ፣ ከበቅሎ ምናምኑ ረጋግጦ ጨማፍቆ ለጋ ነውና ገነጣጥሎ እንዳይሰባብሩት በስርዓቱ እንዲያድግ እንዳይወለጋገድ መከታ የሆነው ዘንድ በታላቁ ወንድሙ በብርሃን ዛፍ በታላቁ እድገቱን በጨረሰው ብርሃን ዛፍ ያጥረዋል። ከዚያ በኋላ በሬ ይመጣል፣ ፈረስ ይመጣል፣ በቅሎ ይመጣል፣ አያገኘውም፣ ይከለከልለታል። ወደ ውስጥ ገብቶ እኮ መሰባበር ሊተሻሸው ይፈልጋል። ቅጠሉ ለምቡጥ ስለሆነ ያስደስታቸዋል እሱን መሰባበር፣ መተሻሻት። ስለዚህ ወደዚያ ገብተው እንዳይሰባብሩት ይህ ታላቁ ብርሃን ዛፍ መከታ ይሆንለታል። ማን ነው መከታ እንዲሆን ያደረገው? የብርሃን ዛፉ ባለቤት አጣሪው ማለት ነው። ይኸውላችሁ እግዚአብሔር አምላክ እንደዚህ ነው። ልክ እንዳንድ ባለ ብርሃን ዛፍ ጌታ እንደተባለው አንድ ባለ ጸጋ እንደተባለው ባለ ብርሃን ዛፍ ነው እግዚአብሔር ኢየሱስ ክርስቶስ ማለት ነው። ቅዱሳን እድገቱን የጨረሰ ብርሃን ዛፍ የተባሉት ተጋድሏቸውን የጨረሱ ሩጫቸውን የፈጸሙ ቅዱሳን ናቸው። ለጋ ብርሃን ዛፍ እኛን ያዙ፣ ገና በተጋድሎ ላይ ያለን እድገታችን ያልቋችን ማለት ነው። ስለዚህ እግዚአብሔር በጸጋውና በኃይሉ ይጠብቁን ዘንድ በቅዱሳን ያጥረናል። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ድኅነታችንን እንወርስ ዘንድ እንፈጽም ዘንድ እያንዳንዳችን ድኅነታችንን እንወርስ ዘንድ እንፈጽም ዘንድ የሚራዱን የእግዚአብሔር መናፍስት አይደሉምን ያለው ለዚህ ነው። በዙሪያችሁ እንደ ደመና የከበቡትን ቅዱሳን አስታውሱ። በዙሪያችን እንደ ደመና ከቦ እግዚአብሔር አምላክ በእነዚህ ተጋድሏቸውን በጨረሱ ቅዱሳን ያጥረናል። ብርሃን ዛፍ በብርሃን ዛፍ የሚታጠር ከሆነ ሰው በሰው ሊታጠር ዘንድ አለው። የወንድሙ ጉዳይ ይመለከተዋል። እግዚአብሔር ደግሞ ይኸውላችሁ አንድ እኛን ያስጠብቃል። እኛ ልንከላከል ከማንችለው ነገር ሐዋርያትን እንኳን እነሱ ሊያደርጉት ከማይችሉት ነገር በመላእክት አገዛቸው አይደል? መላእክት እንዲያግዙ ይልክላቸው ነበር እኮ። ከግንዱ ጋር የተጣበቀውን ሰንሰለት እኮ ፈተው መውጣት አቅሙ አልነበራቸውም እነ ቅዱስ ጴጥሮስ እና ቅዱስ ጳውሎስ። ስለዚህ መልአኩን ላከላቸው ከእነሱ በላይ ለሆነ ነገር። ስለዚህ ከኛ በላይ የሆነ ነገር ጋራንቲ የሆኑልን ዘንድ ያበረቱን ያግዙን ዘንድ እግዚአብሔር አምላክ በቅዱሳን ያጥረናል። የደረሰ ሁሉ እንዳይገነጥፋል፣ የደረሰ ሁሉ እየተሻሸ እንዳይወለጋግደን፣ ከመስመሩ እንዳያወጣ፣ ጥቅም አልባ ዛፎች እንዳንሆን ማለት ነው። ከዚያ የእኛ ድርሻ የቱ ጋር ነው? በዙሪያችን እነሱ ከበውናል። እኛ የምንጋደለው አረሙ ጋር የተሰጠንን ፍጉ የተደፋለንን ፍግ በአግባቡ ተጠቅመን ለፍሬ በቃ ዘንድ ከአረም ጋር ማለት ከስጋ ፍትወት ጋር ስጋ ፍትወትን ተጠቅሞ ዲያብሎስ ከሚወድቅብን በተነገር እንጋደላለን። በዚህ እንኳን አርአያ ይሆኑን ዘንድ የእነዚህ የቅዱሳን ስራቸው ልክ እንደተሰራ እንደ ሳምፕል ፕሮጀክት ሆኖ
ለተሰራ ፕሮጀክት እንደ ሳምፕልነት ያገለግላል አይደል? ለሚሰራው እንደ ሳምፕልነት ያገለግላል። ስለዚህ ገድላቸው ለዛ ያገለግለናል። ጸሎት ምን አይነት ፈተና ቢገጥማቸው በምን አይነት ጽናት አለፉት? እስከ መቼ ነው እርሱ መታመን ያለብን? ምን አይነት መከራስ ነው ሊያስክደን የሚችል ነገር አለን የሚለውን ታያለህ። ያን ስታይ ልትክድ የነበርከው እንኳን ወይም ደግሞ የሰው የሃይማኖት ታላቅነት አልረዳ ብሎ የነበረ ሰው እንኳን ብትሆን ይህን ያህል ዋጋ የከፈሉት ጥቅም ሳይኖረው አይደለም። ከሚደርስባቸው መከራ ይልቅ ከመከራው በኋላ በዚህ ሃይማኖት በኩል የሚያገኙት ጥቅም እንደሚበልጥ ትገነዘባለህ። ብርሃናዊው ቅዱስ ጳውሎስ ለዚህ እኮ ነው ሊሰጠን ዘንድ ካለው ተስፋ አንፃር በዚህ ዓለም ላይ የሚደርሰው መከራ ምንድን ነው ያለው? ኢምንት ናት አለ። ለምን ይሰጠን ዘንድ ካለው ነገር ጋር መከራ እንዴት ልትነጻጸር ትችላለች? ስለዚህ ለዚህ ያግዙናል ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት